አብርሃም በሌለበት ኤፍሬም ከሩታ ጋር እንዳደረ ሁላችሁም ታውቃላችሁ። እጅ ከፍንጅ ወደ ቤቱ ሲመጣ ሩታና ኤፍሬም እጅ ከፍንጅ ይዟቸዋል። አብርሃም ከወንድም ሚስት ጋር ማለት ምን ማለት ነው? አብርሃት ማደር ምን ማለት ነው? እንዴ አይታመንም እኮ ይሄ እኮ የሚታመን ነገር አይደለም። እንዴት እንደዚህ ታደርጋለህ? ያደረገ ያለው ነገር ትክክል ነው ኤፍሬም። የኤፍሬም ማመጣት አልተመቸኝም ብዬ ከዚህ በፊት ነግሬያችኋለሁ። እናንተ ግን አልሰማችሁኝ። እኔን እንደ ጠላት እነሱን እንደ ወዳጅ እያያችሁ ትላንትና አብርሃም እጅ ከፍንጅ እኮ ነው የያዘው። ሚስጥሩን አብርሃም አላወጣውም። ፋይሉ እኔ ጋር ደርሶኛል። አብርሃም ትላንትና መናገር ደብሮት ፋይሉ እኔ ጋር እየፈጠረን የተላከ መረጃው እንደማወጣው ሁሉም ያውቃሉ እኮ እኔ የማናቸውም ገመና እንደማላልፍ ሁሉም ሰው ስለሚያውቀው አብርሃም ራሱ እኔ ጋር ፋይሉን የላከው የእንባሽ ዋጋ እግዚአብሔር ከፍሎሻል እያልኩሽ ይሄው አንቺ ላይ የሰራውን ስራ ሩታ ላይ ደገመው። የዚህ ልጅ መጨረሻው አላቀ ገመናቸው እየወጣ ነው። ሄርሜላ እንኳን ደስ አለሽ። አንቺ ላይ የፈጸመው አንቺ ላይ የሰራው በደል አንቺ ላይ ያደረገው ድርጊት አንቺን ለመርፈድ እንደሞከረ አብርሃም በሌለበት አንቺ ቤት መጥቶ ሊማግጥሽ ሊጫወትብሽ ህይወትሽ ሊያበላሽ የነበረውን ሴራ ሁሉንም ይሄ ሩታ ላይ የደገመው። ሰላም 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 የግሬስ ይቀረቃው እንዲሁም የኔ ፋሚሊ እንዴት አደራችሁ? ያለው እግዚአብሔር ይመስገን።